ብንሄድ 7 ሰዓት መንገድ ማለት ነው። በእግር እሱን ይዘሽ ቤቢን ይዤ ምግብስ የሚጠጣስ ምን ውሃ ብቻ ነው ያዝነው። የሚበላ ነገር ምንም አልያዝንም። በጣም ከባድ ነበር። ዛሬም በሶሻል ሚዲያ ላይ አነጋጋሪ የነበረ አንድ ታሪክ ይዤላችሁ መጥቻለሁ። በጣም ጀግና ሴት፣ በጣም የገረመኝ ታሪክ ነው። ስለዚህ እሱን ታሪክ ይዤላችሁ መጥቻለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሁን እላለሁ። ወደ ታሪኩ እናልፋለን። ተከታተሉኝ። ናኒ ትባላለች። እቺ ጀግና ሴት ተወልዳ ያደገችው በአዲስ አበባ ጨርቆስ አካባቢ ነው። በልጅነቷ ነበረ ያገባችው የወለደችው። ከዛ በኋላ ኑሮን ለማሸነፍ ወደ ስደት ወጣለች። በዱባይ እንደዚሁም በኢራቅ ቆይታ አድርጋለች። ልጇን ለማሳደግ ቤተሰቧን ለመደገፍ በስደት ነበረች። ከዛ በኋላም ሁለተኛ ልጇን በመድገም ድጋሚ ወደ ስደት ተመልሳ ብዙ ጊዜ አሳልፋለች። ወደ 17 ዓመት በስደት ቆይታለች። ከዛ በኋላ ግን ወደ ሀገሯ ተመልሳ ኑሮዋን ለማድረግ ሞክራለች። ግን ያው እንደምታውቁት ኑሮ ከባድ ነው። እሷ ደግሞ ቤተሰብ ስትደግፍ ልጇን ስታሳድግ የቆየች ናት። የራሷ የምትለው ነገር ላይኖር ይችላል። ግን በአጠቃላይ ትንሽ ኑሮ ከበዳት። ከዛም እዚህ አሜሪካ የገቡ ጓደኞች ነበሯት። ከደላላ ጋር እንድትገናኝ ያደርጋሉ። ከደላላ ጋር ሁሉ ነገር ጨርሳ ወደ አሜሪካ ለመምጣት ታስባለች ማለት ነው። ግን በጣም የገረመኝ እዚህ ላይ በጣም የገረመኝ ብቻዋን አልነበረም ለመምጣት ያሰበችው። ስፔሻል ልጅ ስላላት ስፔሻል ኒድ ያለው ልጅ ስለነበራት ስትወስን ግን ብቻዋን አልወሰነችም። ወይ ደግሞ ብዙዎቹ እንደሚያደርጉት ዘመድ ጋር ወይም ደግሞ እህት ወንድም ጋር ወይም እንደዚህ ዘመድ ጋር ወይም እናት ጋር ጥላ ለመምጣት አይደለም ያሰበችው። ጀግና ናት ያልኳችሁ ለዛ ነው። ስፔሻል ኒድ ያለውን ልጇን ይዛ ለመጓዝ ስደት አብራው ለመሄድ ነው የወሰነችው። በጣም የገረመኝ ፓርቲ ነው ውሳኔዋ የገረመኝ። ሌላው ከስደት ኑሮዋ ስታወራ በጣም የገረመኝ ነገር ምንጣፍ አጥበን አለች። ምንጣፍ አጥባ ያንን ያጠበችውን እርጥብ ምንጣፍ ይዛ እስከ 6ኛ ፎቅ ወጥታ ታሰጣ ነበር። አረብ ሀገር ላይ ያሉ እህቶቻችን ምን ያህል ዋጋ እንደሚከፍሉ እዩት። እንግዲህ ምን ያህል ቻሌንጅ አሳልፋለች የሚለውን ከዚህ ማየት ትችላላችሁ። እና በጣም ጠንካራ ሴት ናት። ወደ አሜሪካ ልትመጣ ስትወስን ግን በጣም የሚገርማችሁ ነገር ስፔሻል ኒድ ያለው ልጇን ይዛ ለመውጣት ነው ያሰበችው። ዘመድ ጋር እህት ወንድም ጋር ልተወው አላለችም። ይዛ ለመውጣት ነው ያሰበችው። ለእናት እንኳን እንደዚህ አይነት ልጆች ለእናት እንኳን ከባድ ነው። ማን ነው እንደ እናት ትዕግስት አድርጎ የሚይዝላችሁ? ምክንያቱም ስፔሻል ልጆች ታውቃላችሁ መናገር እንደልባቸው ስለማይችሉ አግሬሲቭ ናቸው፣ ይናደዳሉ። ምክንያቱም ፊሊንጋቸውን መግለጽ አይችሉም ስለማይናገሩ። ስለዚህ ብስጩ ነው የሚሆኑት። እንቅልፍ አለመተኛት ሊኖር ይችላል። አግሬሲቭ የመሆን ቁጡ የመሆን ሊሆን ይችላል። እና ይህንን ስፔሻል ልጇን ይዛ ስደት ለማውጣት ነው የወሰነችው። ለዛ ነው ጀግና ናት ያልኩት። ምክንያቱም ለማንም ትታችሁ የምትወጡት ልጆች አይደሉም። እንደዚህ አይነት ልጆች ማንንም ማምናችሁ የምትተዋቸው አይደሉም። ምክንያቱም ማንም ምንም ቢያደርጋቸው እንደዚህ ሆኛለሁ እከሌ እንዲያርጎኛል ስለማይሉ ከእናንተ ጉያ ስር ማውጣት የለባችሁም። እንደዚህ አይነት ልጆች ያላችሁ ከእናት ጉያ መውጣት የለባቸውም ብዬ ነው የማምነው። እናት ቻይ ናት። ስለወለደች እናት ትችላለች። በጣም ጀግና ሴት ናት። ከዛ በኋላ ትወጣለች። ከደላላዎች ጋር ኮንታክት አድርጋ
ጉዞዋን ታደርጋለች። በብዙ ሀገር ላይ አቆራርጣን የመጣችው የሚገርማችሁ ነገር ከኢትዮጵያ ባንኮክ፣ ከዛ ቻይና። እንግዲህ ይህን ሁሉ የምታደርገው ቪዛ እየገዛች ነው፣ ለጉብኝት እያለች ነው። ከቻይና ደግሞ ሜክሲኮ፣ ከሜክሲኮ ደግሞ ቲዋን የምትባል ቦታ ትገባለች ማለት ነው። ከዛ በኋላ ነው እንግዲህ በጣም ከባዱ ቻሌንጅ የሚጀምረው በቦርደር በኩል ወደ አሜሪካ ለመግባት ማለት ነው። ከዛ በኋላ ደላላ እዛ አለ፣ የተወሰነ ቀን ትቆያለች። ከዛ በኋላ ግን በርቀት ነው ያሳያት፣ ምክንያቱም በጣም ጥብቅ ስለሆነ፣ በተለይ ደግሞ ትራምፕ በመጣበት እና ነገሩ ሲሪየስ በሆነበት ሰዓት ስለሆነ ከሩቅ ነው ያሳያት። የ45 ደቂቃ መንገድ ነው ምናምን ብሎ ዋሽቷት በሩቅ ያሳያታል ማለት ነው። የሆነ ማውንቴን ነገር እዛ ስትደርሺ እንደዚህ እንደምትዘል ቦርደሩን እንደዛ ነገር ነው የነገራት። ከዛ ግን ከማንም ጋር አይደለም፣ ምክንያቱም መቆየት አልቻለችም። ልጅ ይዛችሁ መጓዝ ማለት አስቡት። ስፔሻል ልጅ ሲኖር መሀል መንገድ ላይ አንሄድም ብለው መሬት ላይ ሊተኙባችሁ ይችላሉ። እንግዲህ መቼስ ይሄን ስፔሻል ልጅ ያለው ሰው ነው የሚረዳ ይሄንን ብዬ ነው የማስበው። ላይሄድ ይችላል እና እሱን ይዤ ከምቆይ ብላ ብቻዋን ነው፣ ሰው ማንም የለም፣ ብቻዋን ነው ወስና ሄደች። እሷና ልጇ ብቻ አስቡት። በጣም ደፋር፣ በጣም ጀግና ሴት ናት ያልኳት እኔ ለዛ ነው። ከልጇ ጋር ልጇን በጉያዋ ይዛ ቻሌንጁን ሙሉ እጋፈጣለሁ ከልጄ ጋር ብላ መወሰኗ በጣም የገረመኝ ነገር ይሄ ነው። ያ ከዛ በኋላ ስትሄድ መንገዱን ስትጀምር ማለት ነው ደላላው ያላት 45 ደቂቃ ምናምን ነበር ያላት። ግን ጉዞውን ስትጀምረው ለ7 ሰዓት ልጇን ይዛ ተጉዛለች። ለ7 ሰዓት ወንዝ ነገር ውሃ ነገር ተሻግራ እስከ ጉልበቷ የሚደርስ በጫካ ማንም ሰው አጠገቧ ሳይኖር እሷና ልጇ። የ7 ሰዓት መንገድ ነው። ሴት አትደፍረውም፣ እንኳን ሴት ወንድ ማለት ነው። ወንድ ራሱ ብቻውን ፈርቶ ሰው ይጠባበቃሉ፣ 3 ሰው 4 ሰው። በጣም ከባድ ነበር። በጣም ነው ዋጋ የከፈልኩት። ጫካ ነው የሆነ ነገር ዞር እያልኳ ያለው። ብቻችሁን ናችሁ አንቺና እሱ? እኔና ቤቢ ብቻ ነን። ብንሄደው አያልቅም። ብንሄደው ማውንቴኑ ጋር ልንደርስ አልቻልንም። በጣም እንደዚህ ተራራ ትወጣና እንደገና ወደ ቁልቁለት፣ እንደገና ተራራ ትወጣና ወደ ቁልቁለት ማለት ነው። ድንጋይ አለ፣ ያንሸራትተሃል። በጣም ብቻ ከባድ ነበረ። 7 ሰዓት ሙሉ ተጉዛ እየወደቀች እየተነሳች ከልጇ ጋር ደረሰች ማለት ነው። ቦርደር ደረሰች። እግዚአብሔር ረዳት፣ የልቧን አይቶ እግዚአብሔር ረድቷት ቦርደር ደረሰች ማለት ነው። በጣም የሚፈራበት በዚህ ሰዓት በቃ ሲሪየስ ነው ሁሉ ነገር። የትራምፕ ሰዓት ነው፣ ታውቁታላችሁ። ሁሉ ነገር ሲሪየስ ነው። በዚህ በቦርደር የገቡት በጣም እንደ ወንጀለኛ ነው እስር ቤት የሚገቡት። በቃ እንደ ወንጀል፣ እንደ ትልቅ ወንጀል ነው ወዲያው ዲፖርትም የሚደረጉት። አይ ቲንክ አስፈሪነቱን ብዙም አልተገነዘበችም ከዛ ስትነሳ ብዬ ነው የማስበው። እና በአሁን ሰዓት ያለም ሰው ይመጣል ብዬም አላስብም። ምክንያቱም አስረው ነው ወደ እስር ቤት የሚገቡት። ኤኒዌይ ደረሰች ከልጇ ጋር። እዛ ስትጠጊ የፖሊስ መኪና የሚያብረቀርቅ አየሽ? ከርቀት ወደኛ እየመጣ ነው። እኔ ደክሞኝ በቃ አይቷችሁ አይቶን ካሜራ አለ መሰለኝ። ሩቅ ነው እኔ ያየሁት። ቤቱ ጋር እንደደረሰን እንጂ አጠገባችን ጋር ደረሰ። በስመ አብ ፊልም ነው የሚመስለው። እሺ ከዛ ኢትስ ኦኬ በቃ በጣም ጥሮች ናቸው። ወዲያው ከመኪና ውሃ ሰጡን፣ የሚበላ ሰጡን፣ አሳረፉ፣ ፈተሹን ምናምን በቃ። ከዛ መኪና ውስጥ አስገቡን። ካሊፎርኒያ ገባን። የሚገርም ነው። የ8 ዓመት ልጅ ይዛ ስፔሻል ልጅ ይዛ ኤኒዌይ ደረሰች።
ከቦርደር ላይ ፖሊሶች መጡ፣ ተቀበሏት፣ ቴክሳስ አመጧት። እስር ቤት ቆይታ ልጇንም በጥሩ ሁኔታ ተንከባክበውላት፣ ያው እዛ ደግሞ ስፖንሰር ይፈልጋሉ የምታርፍበት፣ በዛ እሱንም አግኝታ ከዛ በኋላ እንግዲህ ስፔሻል ልጅ አላት። ሲናደድ ራሱን ሊጎዳ ይችላል፣ ሊበሳጭ ይችላል እና ደግሞ ራሷ ይዛ ሰው ጋር በዛ ላይ ሰው ጋር አርፋችሁ በዛ ላይ ስፔሻል ልጅ ይዛችሁ ምን አይነት ቻሌንጅ እንዳሳለፈች እንግዲህ እሷና እግዚአብሔር ያውቃል። ግን የተቀበሏት ሰዎች በጣም የተባረኩ በጣም መልካም ሰዎች ናቸው ብላ ተናግራለች እሷም። እና ይሄ ነው፣ እግዚአብሔር ይመስገን እዚህ ደረሰች። አሁንም ሰው የተወሰነ ድጋፍ አድርጎላት ተከራይታ ኑሯን ለመጀመር እየሞከረች ነው። እናንተም ደግሞ ይህን ቪዲዮ የምትመለከቱ ልባችሁ ለመርዳት እሷን የተነሳሳ ካላችሁ በቸቤ ሚዲያ ላይ ስልኳም ሁሉ ነገር ተቀምጦላችኋል፣ ማግኘት ትችላላችሁ፣ መርዳት ትችላላችሁ። በጣም የምትደነቅ እናት ልጇን አለመተው 8 ዓመት ልጅ ማን እንደ እናት ይይዝላችኋል? ማን እንደ እናት ይታገሳል? ቢበሳጭ አክፋ የምትይዘው የምታረጋጋ፣ እንኳንም ትታው አልመጣች። ለዛ ነው እንዴት ጨክና እንዴት ምን ይላል ሰው። አንዳንድ ሰው ጨካኝ ሆነ አይደለም። ስፔሻል ልጅ ያላችሁ በጭራሽ ከጉያችሁ መነጠል የለባቸው። ስፔሻል ልጅ ያላችሁ በጭራሽ ከእናንተ ጉያ መውጣት የለባቸው። በጭራሽ ሰው ቢጎዳቸው ቢያጠቃቸው ይሄን ነኛለው ይሄን ተበድያለው አይሉም። አሁን ደግሞ የምንሰማው ኢትዮጵያ ውስጥ ታውቃላችሁ ልጆችን የመድፈር ነገር፣ በተለይ እንደዚህ ስፔሻል ልጆች ላይ ጥቃት ሲፈጸም በብዙ አይተናል። ብዙ ሚዲያዎች ላይ አይናገሩም። ኢቭን በቤተሰብ አባል ራሱ ጥቃት ይደርስባቸዋል። ስለዚህ በአሁን ሰዓት እኮ የምንፈራው ሴት ልጃችንን ብቻ ሳይሆን ወንድም ልጃችንን እንፈራለን። ታውቃላችሁ የሚሰማውን ብዙ ነገር አለ። ትታ አለመምጣቷ ኢቭን ለእናትም ቢሆን ትታ አለመምጣቷ በጣም ነው ደስ ያለኝ። ምክንያቱም እናት ደክመዋል፣ እድሜም ይሄዳል። ልጅ ወልደው አሳድጎ በልጅ ደግሞ ማሰብና መጨነቅ የለባቸውም። ዕዳው የራስ ነው። ያንን በእናቷ ትታ ለመምጣቷ በዘመድ ትታ ለመምጣቷ በቃ ጀግና ያልኳት ለዛ ነው። እንግዲህ ይሄው ነበረ ለዛሬ ያልኩላችሁ። በኔክስት ደግሞ አዲስ ቪዲዮ እስክንገናኝ ባባይ